ሰላም ጤና ይስጥልኝ። እንኳን ወደ ቻናላችን በሰላም መጣችሁ። ስልኮችንና የቤት እቃዎችን በርካሽ ዋጋና በጥራት ሲያቀርብ የነበረው ሻኦሚ አሁን የኤሌክትሪክ መኪና ኢንዱስትሪውን እንደተቀላቀለ ይታወቃል። ባለፈው ዓመት በሴዳን መኪናው የሽያጭ ሪካርድን የሰበረው ሻኦሚ አሁን ደግሞ የቤተሰብ መኪና ለሚፈልጉ እጅግ ዘመናዊና ውብ የሆነውን ሻኦሚ YU7 SUV ይዞ ብቅ ብሏል። ይህ መኪና ዝም ብሎ አይደለም። የለመድናቸውን እንደ ቶዮታ ያሉ የመኪና አምራቾችን ያስደነገጠ በቴክኖሎጂ የረቀቀ የቤተሰብ SUV ነው። ዛሬ በዚህ ቪዲዮ የመኪናውን አስገራሚ ቴክኖሎጂዎች፣ የባትሪ አቅም፣ የውስጥ ምቾትና ታዋቂ SUVዎች ጋር ተወዳዳሪ እንደሆነ ከሀገር ውስጥ ገበያ አንጻር በዝርዝር እንመረምራለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። መጨረሻ ላይ ዋጋውንና ወደ ኢትዮጵያ ሲገባ ሊኖረው የሚችለውን ሁኔታ እንነግራችኋለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረግ እንዳትረሱ። መልካም ቆይታ። መጀመሪያ ከውጭ ዲዛይኑ ስንጀምር ሻኦሚ U7 ሲታይ በጣም ሰፊና ግርማ ሞገስ ያለው መኪና ነው። በኢትዮጵያ መንገዶች ላይ ከምናያቸው SUVዎች ይልቅ ሰፊ የጎን በር እጀታዎቹ ልክ ስትቀርቡት በራሳቸው ጊዜ ወደ ውስጥና ወደ ውጭ ይገባሉ። ይህ የውድ መኪና መለያ ከመሆኑም በላይ መኪናው በፍጥነት በሚጓዝበት ጊዜ የንፋስ መቋቋም አቅሙን በጣም ይቀንሰዋል። ሻኦሚ በዚህ መኪና ላይ የተጠቀመው ሃይፐር ካስቲንግ ወይም ሜጋ ካስቲንግ የተባለውን ቴክኖሎጂ ነው። ይህ ማለት የመኪናው የኋላ መዋቅር ወይም ቻሲስ ብለን የምንጠራው በአንድ ትልቅ ማሽን ተጭኖ በአንድ ላይ የተመረተ ነው። ይህ መዋቅር መኪናው እጅግ ጠንካራ እንዲሆንና አደጋ በሚያጋጥምበት ጊዜ በውስጥ ያሉትን ተሳፋሪዎች ሙሉ በሙሉ ደህንነታቸው እንዲጠበቅ ያደርገዋል። አሁን ደግሞ የጉልበትና የባትሪ አቅሙን የምናይ ሲሆን ሻኦሚ U7 በሶስት አማራጮች ይመጣል። የመጀመሪያው ባለ አንድ ሞተር ሲሆን ሁለተኛውና ከፍተኛው ደግሞ ባለ ሁለት ሞተር ወይም ኦል ዊል ድራይቭ የያዘው የU7 ማክስ ሞዴል ነው። ይህ የማክስ ሞዴል እስከ 681 የፈረስ ጉልበት ወይም ሆርስ ፓወር ሲያመነጭ ከ0 እስከ 100 ኪሎ ሜትር በሰዓት ለመግባት የሚፈጅበት ጊዜ 3.2 ሰከንድ ብቻ ነው። ባትሪውን ስናይ ደግሞ ሻኦሚ ከካትል ኩባንያ ጋር በመተባበር የ95 ኪሎዋት እና 101 ኪሎዋት ባትሪዎችን ተጠቅሟል። በአንድ ሙሉ ቻርጅ ብቻ እንደ ሞዴሉ ከ760 እስከ 835 ኪሎ ሜትር መጓዝ ይችላል። አብዛኞቹ የኤሌክትሪክ መኪኖች ከ400 እስከ 500 ኪሎ ሜትር አካባቢ ብቻ የሚጓዙ ሲሆን ይህ የሻኦሚ መኪና ግን ከአዲስ አበባ ተነስተው ሐዋሳ ወይም ባህር ዳር ሄደው እዛው ከተማ ውስጥ ተንቀሳቅሰው መመለስ የሚችሉበት አቅም አለው። በተጨማሪም የ800 ቮልት እጅግ ፈጣን ቻርጂንግ ስላለው በ15 ደቂቃ ቻርጅ ብቻ በመቶዎች የሚቆጠር ኪሎ ሜትር የሚጓዝበትን አቅም መሙላት ይችላል። ወደ ውስጥ ስንገባ መሀል ላይ 15.6 ኢንች ስፋት ያለው ታብሌት ሲኖር የስክሪኑ ፍጥነትና ጥራት ልክ እንደ አዲሶቹ የሻኦሚ ታብሌቶች እጅግ ፈጣን ነው። የሻኦሚ ስልክን ይዛችሁ ወደ መኪና ውስጥ ስገቡ ስልካችሁ ሳይነካ በቀጥታ የሚገናኝ ሲሆን የምትጠቀሟቸው አፖችም በሙሉ በትልቁ ስክሪን ላይ ይዘረዘራሉ። መቀመጫዎቹ ዜሮ ግራቪቲ የተባሉ ምቾት ያላቸው ሲሆን የማሳጅ ሙቀትና የማቀዝቀዝ ሲስተም አላቸው። የኋላው ክፍል በጣም ሰፊ ከመሆኑ የተነሳ ረጅም ሰው እንኳን እግሩን ዘርግቶ መቀመጥ ይችላል። ጣሪያው ሙሉ ለሙሉ በፓኖራሚክ መስታወት የተሸፈነ በመሆኑ ለውስጣዊ ክፍሉ የተለየ ውበትና ግርማ ሰጥቶታል። ሌላው ለየት የሚያደርገው ነገር መኪና ውስጥ ፍሪጅ እና ሻኦሚ ስማርት እቃዎች ለምሳሌ ካሜራ፣ ስፒከር የምትገጥሙበት ልዩ ልዩ ማያያዣ አሉት። ሌላው ደግሞ በመኪናው ጣራ ላይ የፊት መስታወት አናት ላይ ትናንሽ ሴንሰሮችን ታያላችሁ። ይህ የላይዳር ሲስተም የሚባል ሲሆን ከከፍተኛ ካሜራዎችና ከታዋቂው ኤንቪዲያ ድራይቭ ኦሪን ቺፕሴት ጋር በመሆን መኪናው በዙሪያው ያሉትን ነገሮች በሙሉ በሰከንድ በቢሊዮን የሚቆጠሩ ሴንሰሮችን በመስራት መለየት ይችላል። ከፍተኛ ካሜራዎችና ከታዋቂው ኤንቪዲያ ድራይቭ ኦሪን የሚጠቀም ሲሆን ይህ ማለት መኪናው በራሱ መስመር ጠብቆ መጓዝ፣ እንቅፋቶችን አይቶ ፍሬን መያዝና ሰው በሌለበት ሁኔታ ራሱን ፓርክ ማድረግ ወይም አውቶ ፓርኪንግ እንዲያደርግ ያግዘዋል። በቻይና ገበያ የሻኦሚ YU7 ዋጋ እንደ ሞዴሉ ምርጫ ከ35400 እስከ 47400 አካባቢ ይሸጣል። ከሚሰጠው ቴክኖሎጂ ቅንጦትና ጉልበት አንጻር ይህ ዋጋ ተመጣጣኝ የሚባል ነው። በገበያ ላይ ካሉ አንዳንድ የኤሌክትሪክ መኪኖች ጋር ሲነጻጸር እጅግ የተሻለ አማራጭ ያደርገዋል። ወደ እኛ ጋር ወደ ኢትዮጵያ ስንመጣ ደግሞ መንግስት የኤሌክትሪክ መኪኖችን ከቀረጥ ነጻ ባደረገው ማበረታቻ ምክንያት በርካታ ነጋዴዎች አዳዲስ የቻይና መኪኖችን እያስገቡ መሆኑ ይታወቃል። ስለዚህ ይህ መኪና በቅርቡ በአዲስ አበባ መንገዶች ላይ ብቅ ማለቱ የማይቀር ነው። እናንተስ ምን ትላላችሁ? ይህንን በቴክኖሎጂ የረቀቀ የሻኦሚ መኪናን ትመርጣላችሁ ወይስ በአሁኑ ሰዓት ሀገራችን ላይ በስፋት የተቆጣጠሩትን የቶዮታ እና BYD ኤሌክትሪክ መኪኖችን? ያላችሁን አስተያየት በኮሜንት መስጫው ላይ አስቀምጡልን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩን።